ተራ የማይደርሰው ተጠማቂ ዲያቆን ሄኖክ ኃይሌ እንደጻፈው ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ይህንን ጥያቄና መልስ ሳይ በሽተኛውን ማናገር ያምረኝና እንዲህ በል ይለኛል፣ አንተ በሽተኛ ግድ የለህም፣ የተጠየቅከውን መልስ፣ እመነኝ። ጠያቂ ተራ ጠያቂ አይደለም። የሚጠይቅህ ሲያደርቁህ እንደኖሩት አሰልቺ ጠያቂዎች አይደለም። ጥያቄውም የሌሎችን ሰዎች አይነት ጥያቄ አይደለም። ከፊትህ የቆመው የመጠመቂያውን ውሃ ብቻ ሳይሆን በዓለም የሞላውን ውሃ የፈጠረ ነው። ወደ መጠመቂያው የሚያኖረኝ ሰው የለኝም አልክን? የተጠየቅከውን መልስ እንጂ ወደ መጠመቂያው መግባት ትወዳለህን ብሎ ማን ጠየቀ? ተው እንጂ። የጠየቀህ ማን እንደሆነ ባታውቅ እንኳን ጥያቄውን በደንብ ስማ። ሰው የለኝም አትበለው። ስለ መጠመቂያው ወረፋ አትንገረው። ስንት ሰው ቀድሞህ እንደዳነ አትቁጠርለት። የጠየቀ ግልጽ ጥያቄ ነው። ልትድን ትወዳለህን? እግዚአብሔር ፊት ስለ ችግርህ ክብደት ለምን ታወራለህ? ምን እንደሌለህማ እሱም ያውቃል። አዎን እድን ዘንድ በለው። ችግሮችህን ትተህ የምትፈልገውን ንገረው። የችግርህን መወሳሰብና ስር መስደድ ለእሱ የሚከብድ አይደለምና መዳን እንደምትሻ ብቻ በእምነት ንገረው የሚል ተግሣጽ በበሽተኛው በኩል ወደ እኛ ደረሰ። መጻጉዕ በሽተኛው ቤተሳይዳ ከመጣ 38 ዓመት ሆነው። ዳዊትና ሰለሞን 40 ዓመት ነግሠው እንኳን ብዙ የምሬት ቅኔ ተቀኝተዋል። ይህ ሰው አልጋ ላይ ሆኖ 40 ዓመት ሊሞላው ሲል ምንኛ ተንገሽግሾ ይሆን? ልብ በሉ፣ ጌታችን በቤተልሔም ሲወለድ ይህ በሽተኛ በአልጋ ላይ ነበረ። እረኞች ከብዙ መላእክት ጋር ሲዘምሩ እሱ የአንድን መልአክ መውረድና ውሃውን ማናወጥ እየጠበቀ 6ኛ ዓመቱን ደፍኖ ነበር። ጌታችን የ32 ዓመት ዕድሜ ላይ ደርሶ ወደ መጠመቂያው ስፍራ ሲመጣም ይህ ሰው አልጋው ላይ ነው። መጠመቂያዋን 38 ዓመት በተስፋ ሲጠብቅ ቆይቶ ሳይጠመቅባት ቀረ። ጌታ ሆይ፣ የማይደርሰኝን ወረፋ ከመጠበቅ አድነኝ፣ እንድፈወስባት ባልፈቀድክባት ስፍራ ዕድሜን እንዳልጨርስ ጠብቀኝ። ወደ አዲስ ኪዳኗ ቤተሳይዳ ወደ ቤተ ክርስቲያን ከመጣው ብዙ ዘመን አስቆጠርኩኝ፣ ግን እስካሁንም ድረስ ከኀጢአት አልጋ ላይ አልወረድሁም። መነሳት እፈልጋለሁ፣ ግን አቃተኝ። ልቤ እንጂ እግሬ ጸንቶ መቆም አልቻለም። ፈረቃ የሌለብህን የሕይወት ውሃ አንተን ሊጠጡ ሲመጡ በዐይኔ እየተቀበልኩ ብዙዎች ጠጥተው ሲድኑ በዐይኔ እየሸኘው አልጋዬ ላይ ቀረው። እኔ እንደተኛው ስንቱ ቀድሞኝ እንደዳነ ባየህልኝ። ከእኔ በኋላ መጥተውስ ከእኔ በፊት ስንቶች ዳኑ? ስንቱ ከኀጢአት አልጋ በንስሐ ተነስቶ ያንተን ሥጋና ደም ተቀብሎ ተፈወሰ። የቤተ ሳይዳው ሐኪም ሆይ፣ ወደ አንጋፋው በሽተኛ ወደ ጽኑ ሕመምተኛ ወደ እኔ የምትመጣው መቼ ይሆን? ያን ሕመምተኛ ብዙ ዘመን እንዲሁ እንደነበረ አውቀህ ያናገርከው ሆይ እኔን የምታናግረኝ መቼ ይሆን? እኔስ ብዙ ዘመን እንደሆነኝ አታውቅምን? ሰው የለኝም፣ ልብ የለኝም፣ ኃይል የለኝም፣ አቅም የለኝም ብዬ ብሶቴን የምነግርህ መቼ ይሆን? ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። አንተ ተነሳ ብለኸው የማይነሣ ማን ነው? እንኳንስ ከአልጋ ከመቃብር ተነሣ ያልከው ይነሣ የለምን? ግድ የለህም፣ እኔንም ተነሳ በለኝ። ተነሳ ኃይልን ልበስ ያልከኝ እንደሆነ እንኳንስ ሸክሜም ቀሊል ነው ያልከው አንተ ያዘዝከኝ። የራሴን ሸክም ቀርቶ የወንድሜን ሸክምም ተሸክሜ የአንተን ሕግ እፈጽማለሁ። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኀጢአት አትሥራ አለው ይላል። በሽተኛው ድኖ አልጋውን ተሸክሞ እንደሄደ ሳነብ
አንድ ነገር ልቤን አስጨነቀው። ይህ ሰውዬ 38 ዓመት ሙሉ የኖረው በቤተ ሳይዳ ነው። ክርስቶስ ድንገት ፈውሶት ሂድ ሲለው እሺ ብሎ ከዚያ መጠመቂያ ስፍራ ከወጣ በኋላ ወዴት ሄደ? የ38 ዓመት ሕመምተኛው ሆይ እውነት ወዴት ሄድህ? ከመጠመቂያው መውጣትህን ሰምተን አድንቀናል። ከዚያስ ወዴት ሄድክ? ዙሪያ ገባው አልተለወጠብህም? መንገዱስ አልጠፋብህም? ወደ ዘመዶች ቤት ሄድክ እንዳንል ሰው የለኝም ስትል ሰምቻለሁ። አልጋህንስ የት አደረስካት? መቼም ሰባብረህ እንደማትጥላት የታወቀ ነው። አልጋ ለታመመ ብቻ ሳይሆን ለጤነኛም ያስፈልጋልና 4 እግር እያላት ጥላህ ያልሄደችውን ዘመድህን መቼም በክብር ማስቀመጥህ አይቀርም። ለማንኛውም ከዚያው ምዕራፍ ላይ ኢየሱስ ይህንን በሽተኛ ዳግም በመቅደስ አገኘው ይላል። ጌታ ከመጠመቂያው ቦታ አድኖ ያስነሳውን ሰው በመቅደስ ቆሞ አገኘው። ይህ በሽተኛ እግሩ ሲጸናበት የሄደው ወደ ፈጣሪ ደጅ መሆኑ ያስመሰግነዋል። ጌታ በመጠጥ ቤት ቢያገኘው ኑሮ ያዝንበት ነበር። እግርህን ያጸናውልህ ለዚህ ነው ወይ ብሎ ባዘነበት ነበር። አሁን ግን ያዳነው ጌታ በመቅደስ አግኝቶት እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኀጢአት አትሥራ አለው። ይህንን የምታነቡ የምትሰሙ ወንድሞቼ ሆይ ክርስቶስ እናንተንም አላዳንምን? ኧረ እኔ ሽባ ሆኜ አላውቅም፣ ማንም እኔን ከአልጋ አላስነሳኝም ትለኝ እንደሆነ እመነኝ፣ ክርስቶስ እንደ አንተ ያዳነውስ የለም። እርሱ እኔና አንተን ተነሱ ብሎ ያስነሳን ከ38 ዓመት ሳይሆን ከዘላለም የሲኦል ኀጢአት አልጋ ነው። እኛን የፈወሰን አልጋችንን አሸክሞ ሳይሆን እሱ ራሱ እኛን ከነ አልጋችን ተሸክሞን ነው። ካላመንከኝ ነቢዩ ኢሳይያስን ጠይቀው፣ እርሱ ግን የብዙ ሰዎችን ኀጢአት ተሸከመ ሲልህ ትሰማዋለህ። የእኛን በደል ተሸክሞ ጀርባው ምን ያህል እንደ ቆሰለ ባየ። ይህንስ ጀርባዬን ታያለህ የተባለውን ሙሴን ብትጠይቀው ሳይሻል አይቀርም። ያዳነህ አምላክ አንተንስ የት ነው የሚያገኝህ? እንደዚህ ሰውዬ መቅደስ ያገኘ ይሆን? የትም ቢያገኝህ ግን ቃሉ አንድ ነው፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኀጢአት አትሥራ። ከ38 ዓመት የአልጋ ቁራኛነት የሚብስ ምን ሊመጣ ነው ካልክስ እሱን ከማየት ይሰውረኝ ብትል ይሻልሃል። ዲያቆን ሄኖክ ኃይሌ እንደጻፈው። ይህ ቻናል በበጎ እንዲያድግ ለሌሎች ሰዎችም እንዲደርስ ሰብስክራይብ፣ ላይክ እንደዚሁም ሼር ማድረጋችሁን አትዘንጉ።